ሰላም ጤና ይስጥልኝ። ባለፈው ፕሮግራማችን በክፍል 2 ከአምስቱ ሄርኒያ አይነቶች ኢንጉዊናል እና እምቢሊካል ሄርኒያ በካራቴካዎች ላይ ስላላቸው ተጽዕኖ ተመልክተናል። ዛሬ ደግሞ ብዙዎቻችን ትኩረት የማንሰጣቸው ነገር ግን በካራቴ ስልጠና ወቅት በሰውነታችን ላይ ስውር አደጋ ሊያደርሱ የሚችሉ 3 የሄርኒያ አይነቶችን እንመለከታለን። 1 እና 2ን በክፍል 2 ተመልክተናል። ሶስተኛው ሃይታል ሄርኒያ ይባላል። ሃይታል ሄርኒያ እንደ ሌሎቹ በውጭ የሚታይ እብጠት ወይም ጉብታ የለውም። ሃይታል ሄርኒያ የኃይል ግፊት ወደ ታችኛው መውረድ ሲገባው ወደ ላይ በመመለስ ጨጓራን ወደ ዲያፍራም ቀዳዳ ገፍቶ ሲያስገባው የሚፈጠር አደጋ ሲሆን የማቃጠል ስሜት አለው። የትንፋሽ ማጠርም እንዲከሰትም ያደርጋል። ሌላው ሃይታል ሄርኒያ የሚከሰተው ትንፋሽን በደረት አፍኖ መያዝ ሰውነትን ለማጠንከር በሚደረጉ ልምምዶች ይከሰታል። እንዲሁም ምግብ እንደበሉ ወዲያውኑ ከባድ ልምምድ መጀመር ሃይታል ሄርኒያ እንዲፈጠር ያደርገዋል። ሃይታል ሄርኒያ ከሌሎች ሄርኒያ አይነቶች ለየት የሚያደርገው በሰውነት ላይ የሚወጣ እብጠት ወይም ጉብታ አለመኖሩ ነው። ይህ ሄርኒያ የሚከሰተው የጨጓራ የላይኛው ክፍል የደረትና የወር ክፍልን የሚለየው ጡንቻ ወይም ዲያፍራም አልፎ ወደ ደረት አካባቢ ሲገባ ነው። ስለዚህ ካራቴ ባለሙያ ይህ ሄርኒያ ካተነፋፈስ ወይም ኮኪዮና ከደረት ጡንቻ ጋር ቀጥተኛ ግንኙነት ስላለው ምልክቶቹን ለይቶ ማወቅ እጅግ በጣም አስፈላጊ ነው። አነስተኛ ሃይታል ሄርኒያ ያለባቸው ሰዎች ምንም አይነት ምልክት ላይታይባቸው ይችላል። ነገር ግን ሄርኒያው ትልቅ ሲሆን አንደኛ የማቃጠል ስሜት ይሰማዋል። ምግብ ከበላ በኋላ በደረቱ አካባቢ የሚሰማ የመለብለብ ወይም የማቃጠል ስሜት። ሁለተኛ የምግብ ወይም የፈሳሽ መመለስ ወይም አሲድ ሪፍሌክስ፣ ምግብ ወይም መራራ አሲድ ወደ ጉሮሮ መመለስ ይከሰታል። ሶስተኛ ለመዋጥ መቸገር፣ ምግብ ሲበሉ በጉሮሮ ወይም በደረት አካባቢ የመሰንቀር ስሜት። አራተኛ የትንፋሽ ማጠር፣ ጨጓራ ሳምባን ስለሚገፋው ለመተንፈስ መቸገር። አምስተኛ የመጥገብ ስሜት፣ ጥቂት ምግብ እንደተበላ ሆድ የመሙላት ስሜት ይፈጠራል። እነዚህ ስሜቶች የሃይታል ሄርኒያ ስሜቶች ናቸው ማለት ነው። የህመሙ ስሜት እየቆየና እየጠነከረ ሲሄድ አንዳንድ ጊዜ ከልብ ህመም ጋር ሊመሳሰል የሚችል በደረት መሃል ላይ የሚሰማ ህመም ይሰማል። ምግብ ከበላም በኋላ ከፍተኛ የሆነ የጋዝና የመወጠር ስሜት ይኖረዋል። እንዲሁም የማቅለሽለሽ ስሜት በተለይ ካራቴ ልምምድ ላይ ጎንበስ ሲል ወይም ሲንቀሳቀስ የማቅለሽለሽ ስሜት ይሰማዋል። የሃይታል ሄርኒያ ሊኖርብኝ ይችላል ብሎ የሚጠራጠር ሰው ከፍተኛ የሆነ የደረት ወይም የሆድ ህመም ከተሰማው፣ ማስታወክ በተለይ ደም የቀላቀለ ቶኪያ ካለ፣ ጥቁር ቀለም ያለው የአይነ ምድር መውጣት ካለ፣ ሆድ ውስጥ ጋዝ ብቻ ሆኖ የአይነ ምድር መውጣት ከሌለ የውስጥ የደም መፍሰስ ወይም የአንጀት መታነቅ ምልክት ሊሆን ስለሚችል በአስቸኳይ ወደ ሕክምና መሄድ ያስፈልጋል ማለት ነው። ሃይታል ሄርኒያ ያለበት ስፖርተኛ ምግብ እንደበላ ወዲያውኑ ልምምድ መጀመር የለበትም። በልምምድ ወቅት ውሃን አብዝቶ መጠጣትም የለበትም። በምንም ሁኔታ በልምምድ ወቅት አየርን አፍኖ ከመያዝ መቆጠብ ያስፈልጋል ማለት ነው። አሰልጣኞች እዚህ ጋር ማስተዋል ያለባችሁ ተማሪዎቻችሁ በልምምድ ወቅት ደረት አካባቢ ላይ ማቃጠል ወይም የትንፋሽ ማጠር ካጋጠማቸው እንዲሁም በኪሚ ወቅት ኃይል ለማውጣት ሆድና ደረትን በሚወጥሩበት ጊዜ የጨጓራ አሲድ ወደ ጉሮሮ መጥቶ ቃጠሎ ሲያጋጥማቸው ያተነፋፈስ ስልታቸውን እንዲያስተካክሉ ማስተማር እንዲሁም መምከር ወይም የሕክምና ምርመራ እንዲያደርጉ በሚገባ ማስተማርና ማሳወቅ ግዴታችሁ መሆኑን መዘንጋት የለባችሁም ማለት ነው። አራተኛው ፊሞሪያል ሄርኒያ ነው። የፊሞሪያል ሄርኒያ የሚከሰተው በብሽሽት አካባቢ ባለው የፊሞሪያል ቦይ በኩል ነው። ይህም ከመጠን ያለፈ በኃይል ግፊት ይፈጠራል። አንድ የካራቴ ስፖርተኛ ጠንካራ ቴክኒክ ኪሜ ሲጠቀም ኮኪዮ በትክክል ካልተጠቀመ
የሆድ ዕቃ ግፊት ወደ ታች ይወርዳል። ይህ ግፊት የውስጥ አካላት ወይም አንጀትን በፌሞሪያል ቀዳዳ በኩል እንዲወጣ ይገፋዋል። ሌላው የጡንቻ መላላት ነው። ትክክለኛ የሆድ አተነፋፈስ ወይም ሃላ ብሪዚንግ የዳሌ አካባቢ ጡንቻዎችን ያጠነክራል። ኮኪዋ አተነፋፈስ በትክክል ካልተሰራ ግን እነዚህ ጡንቻዎች ስለሚላሉ የፌሞሪያል ቦይ ለሄርኒያ ይበልጥ ተጋላጭ ይሆናል። በካራቴ እንቅስቃሴ ወቅት በተለይ ዝቅ ያሉ አቋቋሞች ወይም ስታንሶች ስንሰራ በትክክል ኮኪዮ ካልተነፈስን ሄርኒያው ሊከሰት ይችላል። ፌሞሪያል ሄርኒያ ብዙ ጊዜ የሚከሰተው አንጀት ወይም ስብ በብሽት አካባቢ በሚገኘው በፌሞራል ቦይ በኩል አንጀት ወይም ስብ ሲወጣ ነው። በጭናናት ላይ ከብሽት ጥፋት ትንሽ ዝቅ ብሎ አነስ ያለ እብጠትና ጉብታ ይታያል። ብዙ ጊዜ የፌሞሪያል ሄርኒያ እብጠት ከሌሎች ሄርኒያ አይነቶች ያነሰ በመሆኑ በቀላሉ ላይታይ ይችላል። ይህም እብጠት ስፖርተኛው ሲያስል፣ ሲያስነጥስ ወይም ከባድ ዕቃ ሲያስነሳ፣ ሲሰነዝር እብጠቱ በግልጽ ሊወጣ ይችላል። ይህም በድንገት የሚመጣ ወይም ቀስ በቀስ የሚጨምር ብሽት ላይና የጭናናት ላይ ህመም ይኖረዋል። ይህም ህመም ረጅም ሰዓት ሲቆሙ ወይም ረጅም መንገድ ሲራመዱና ሲሮጡ ህመሙን ያባብሰዋል። አንዳንድ ጊዜም ህመሙ ወደ ዳሌ ሊሰራጭ ይችላል። ይህም ህመም ስፖርተኛው ከጡንቻ መሳብ ጋር ሊመሳሰልበት ይችላል። ይህ ህመም ከፍተኛ እንቅስቃሴዎች በተለይ እንደ መዋሺ ጌሪ፣ እንደ ኢኮጌሪ ያሉ ቴክኒኮች በጭንና በብሽሽት አካባቢ ከፍተኛ ግፊት ስለሚፈጥሩ ሄርኒያው እንዲወጣ ያደርጋሉ። ዝቅ ያሉ የስታንስ አቋቋሞችም በፌሞሪያል ቦይ ላይ ጫና ይጨምራሉ። በድንገት የሚደረጉ የጥቃት ቴክኒኮች የሆድ ውስጥ ግፊትን ስለሚጨምሩ ፌሞሪያል ሄርኒያ አደገኛ ሊሆን ይችላል። የፌሞሪያል ቦይ ጠባብና ጠንካራ በመሆኑ አንጀት ከዛ ውስጥ ገባ ማለት የመቋጠር እድሉ ከፍተኛ ነው የሚሆነው፣ እዛው ሊቀር ይችላል። በዚህ የተነሳ በብሽሽት አካባቢ ሊታገሱት የማይችል ህመም ይፈጠራል። በተለይ እብጠቱ በጣም ጠንካራ ከሆነና ተጭኖ ወደ ውስጥ መመለስ ካልተቻለ እንዲሁም እብጠቱ ቆዳው ከለር ቀይ ወይም ጥቁር ከሆነ ከህመሙ ጋር ተያይዞ በሚመጣ የሰውነት መዛባት ማቅለሸሽና ማስታወክ ካለው በፍጥነት ወደ ሆስፒታል በመሄድ በአልትራሳውንድ ማረጋገጥ መቻል አለበት ማለት ነው። አምስተኛ ኢንሲዥኒያል ሄርኒያ ነው። ይህ ሄርኒያ የሚከሰተው ከዚህ በፊት በቀዶ ጥገና በደከመ ወይም በቆሰለ የጡንቻ ክፍል ላይ ነው። በቀዶ ጥገና ጠባሳ አካባቢ ያለው ጡንቻ እንደ ቀድሞው ጠንካራ ባለመሆኑ አንድ የካራቴ ስፖርተኛ ትንፋሽ አፍኖ ኃይል ለመጠቀም ሲሞክር የኃይሉ ግፊት በደካማው ጠባሳ ጡንቻ በኩል አንጀት ሊወጣ ይችላል ማለት ነው። ኮኪዮ በትክክል ካልተሰራ የሆድ ጡንቻዎች መኮማተርና መላላት ስለማይችሉ በጠባሳው አካባቢ ቲሹ በቀላሉ እንዲሳብና ቀዳዳው እንዲሰፋ ያደርገዋል። በዚህ የተነሳ በጠባሳው ላይ ወይም በቅርብ ርቀት የሚታይ ጉብታ ወይም እብጠት ይፈጠራል። በዚህ የተነሳ ስፖርተኛው ሲያስል፣ ሲያስነጥስ፣ ከባድ ዕቃ ሲያነሳ፣ ሲሰነዝር እብጠቱ በግልጽ ይወጣል። በጠባሳው ዙሪያ የመጠዝጠዝና የማቃጠል ስሜት ይኖረዋል። እንዲሁም የሆድ መነፋት ወይም የሆድ ድርቀት ሊያስከትልም ይችላል። የማቅለሽለሽና የማስታወክ ስሜት እንዲሁም የእብጠቱ ቀለም ወደ ወይነጠጅና ወደ ጥቁር ሲቀየር በአስቸኳይ ወደ ሆስፒታል መሄድ ያስፈልጋል ማለት ነው። በተለይ አሰልጣኞች እዚህ ጋር ጥንቃቄ ልታደርጉ እጅግ በጣም ይገባል። ቀዶ ጥገና የተደረገለት ሰው የቀዶ ጥገናውን የመዳን ቆይታ ጊዜው ምን ያህል እንደሆነ ማወቅ ያስፈልጋቸዋል። እንዲሁም ቀለል ያለ ኤክሰርሳይዝ እንዲሰራ መምከርና ማድረግ ይኖርባቸዋል። በተለይ ለሴቶች እህቶቻችን እጅግ ጥንቃቄ ያስፈልጋል። በኦፕሬሽን ወልደው የሚመጡ ሴቶች ልጠይቁና ሰርጀሪ መሆናቸው ወይም ኦፕሬሽን መሆናቸውን
ልታውቁና ምክር ልሰጧቸው ይገባል። በሚቀጥለው ክፍል 4 አተነፋፈስ ጡንቻዎች ጋር አለመቀናጀት የሚያመጣውን ፊዚዮሎጂካል ዳሜጅ እናያለን። እስከዛው መልካም ሳምንት። አመሰግናለሁ። ሰላም ለሀገራችን፣ ፍቅር ለሕዝቦቿ ፈጣሪ ያድልልን። ሰላም።